ከወዳደቁ ሃይላንዶች አልባሳትን መስራት እንደሚቻል ስንቶቻችሁ ታውቃላችሁ? ዛሬ በዚህ ቪዲዮ ሃይላንዶችን በመጠቀም ኮፍያ እንዴት መስራት እንደሚቻል አንድ ባንድ እናያለን። እኔ በዚህ ቪዲዮ የኮፍያ አሰራር ላሳያችሁ እንጂ ለተለያዩ አልባሳትም ይሄንን ስቴፕ ነው የምትጠቀሙት። ዋናው ነገር ሃይላንዱን እንዴት ወደ ክር መቀየር እንችላለን የሚለው ነው። ይሄ ቢዝነስ ትልልቅ ኢንዱስትሪዎች የተለያዩ አልባሳትን የሚያመርቱበት ዘዴ ነው። አስተውላችሁ ከሆነ የወዳደቁ ሃይላንዶችን ከሰፈር እየለቀሙ የሚሸጡ ወጣቶች አሉ። እነዚህ ልጆች ወስደው የሚያስረክቡት ለእንደዚህ አይነት የሪሳይክል ድርጅቶች ነው። እነዚህም ድርጅቶች ሃይላንዶቹን በርካሽ ከገዙ በኋላ ሪሳይክል አድርገው የተለያዩ አልባሳትን ለመስራት እንደ ግብአትነት ይጠቀሙበታል። በዚህ ቪዲዮ አልባሳት መስራት ላይ ትኩረት እናድርግ እንጂ እነዚህ ፕላስቲኮች ሪሳይክል ተደርገው ከአልባሳት ውጪ ብዙ አይነት ነገሮችን ለመስራት ያገለግላሉ። ይህም ፕሮሰስ ሪሳይክሊንግ ይባላል። ይህም ማለት የወዳደቁ ነገሮችን ተጠቅመን ድጋሚ ያንን ጥቅም ሊሰጡን የማይችሉ ማቴሪያሎችን በመጠቀም አዲስ ምርት ማምረት መቻል ማለት ነው። ዛሬም የምንመለከተው ይህንን የሪሳይክሊንግ ፕሮሰስ ሲሆን የወዳደቁና ድጋሚ ጥቅም ላይ የማይውሉ ፕላስቲኮችን በመጠቀም እንዴት አድርገን በቤታችን ኮፍያ መስራት እንደምንችል እንመለከታለን። እናንተ ይህንን ተከትላችሁ ብትፈልጉ አልባሳትን፣ ስካርቦችን፣ ቦርሳዎችን ብቻ ክርን በመጠቀም የሚሰሩ ሁሉንም አልባሳት መስራት ትችላላችሁ። የዛሬው ቪዲዮ የሚያተኩረው በትልቅ ኢንዱስትሪ መጀመር ላይ ሳይሆን በቤት ውስጥ እንዴት አድርገን በቀላሉ ይህንን ቢዝነስ መጀመር እንደምንችል ይሆናል። በቤት ውስጥም ስንጀምር በጣም በትንሽ ካፒታል አነስተኛ ማሽኖችን በመጠቀም መጀመር እንችላለን። ብንፈልግ ክሩን እያመረትን ለተጠቃሚ ማስረከብ ይቻላል። አሊያም ደግሞ ክሩን አምርተን እንደገና አልባሳቶችንም በማምረት ለተጠቃሚ ማቅረብ እንችላለን። ብዙ ሰዎች ቢዝነስ ለመቀላቀል አስበው አዳጋች የሚሆንባቸው የክር ዋጋ ውድነት ነው። ይህም ፕሮጀክት ለክር የምናወጣውን ወጪ በመቀነስ ትርፋማ ያደርገናል። ከዚህም ባለፈ የአካባቢን ብክነት በመቀነስ ትልቅ አስተዋጽኦ ማድረግ እንችላለን። ሌላው ደግሞ እንደምታውቁት የተለያዩ ክሮች ከውጭ ሀገር ኢምፖርት እየተደረጉ ወደ ሀገር ውስጥ ይገባሉ። እናም እኛ ባለን ማቴሪያል ተጠቅመን እነዚህን ክሮች ማምረት ብንችል ኢምፖርት የሚደረጉ እቃዎችን እየቀነስን ለሀገራችን እድገት ከፍተኛ የሆነ አስተዋጽኦ ማምጣት እንችላለን። እንግዲህ ይህንን ካልኳችሁ ወደ አሰራሩ ከመሄዳችን በፊት ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ወደ ቢዝነሱ ሐሳብ ስንመለስ ለዚህ ስራ የሚያስፈልጉንን ማቴሪያሎች እንመልከትና አሰራሩን ደግሞ አንድ ባንድ እንመለከታለን። የመጀመሪያው ከቲንግ ቱልስ ወይም መቁረጫ ነው። ይህም መቁረጫ የሚያስፈልገን ሃይላንዶቹን ለመፍጨት እንዲመች አድርጎ እንዲቆራርጥልን ሲሆን ለዚህም የተለያዩ መቁረጫ ማሽኖችን መጠቀም እንችላለን። አሊያም በደንብ የሚቆርጥ መቀስንም እንደ አማራጭነት መጠቀም ይቻላል። ሁለተኛ ግራይንደር ወይም መፍጫ ነው። ይህም የቆራረጥናቸውን ሃይላንዶች አድቅቆ ለመፍጨት ያገለግላል። ሶስተኛ ከተን ካንዲ ሜከር። ይህ ማሽን የሚያገለግለው የተፈጩትን ሃይላንዶች ወደ ጥጥነት ለመቀየር ነው። በየመንገዱ አይታችሁ ከሆነ የጥጥ ከረሜላዎችን እየሰሩ የሚሸጡ ሰዎች አሉ። ለዚህም ስራ የምትጠቀሙት ተመሳሳይ ማሽን ነው። አራተኛ መዘወሪያ። ይህም ያዘጋጀነውን ጥጥ እየዘወርን ወደ ክርነት ለመቀየር ያገለግለናል። አምስተኛ ኒቲንግ ማሽን ወይም የአልባሳት መስሪያ ማሽን ሲሆን ይህም ማሽን የሚያገለግለው ያዘጋጀነውን ክር በመጠቀም የተለያዩ አልባሳትን ለመስራት ሲሆን ከኮፍያ ጀምሮ እንደ አልጋ ልብስ፣ ፎጣ፣ ስካርፍ ብቻ ሁሉንም አልባሳት መስራት የሚያስችለን ማሽን ነው። እነዚህ ከላይ የዘረዘርኳቸው ሁሉ ማሽኖች ሀገር ውስጥ በቀላሉ የሚገኙ ስለሆነ ወደዚህ ቢዝነስ ያለምንም ችግር መግባት ይቻላል። ወደ አሰራሩ ስመጣ በመጀመሪያ የሃይላንድ ኮዳውን መቆራረጥ፣ ከዚያም ባዘጋጀነው መፍጫ ውስጥ አድርጎ መፍጨት፣ በመቀጠልም የተፈጨውን ወደ ከተን ካንዲ ሜከር ውስጥ በመክተት ወደ ጥጥነት መቀየር፣ ቀጥሎ የተዘጋጀውን በመዘወር ወደ ክርነት እንቀይረዋለን። አስፈላጊ ከሆነ የተለያዩ ቀለሞችን በመጠቀም ክሩን ማቅለም ይቻላል። በመጨረሻም ክሩንና የሹራብ መስሪያውን በመጠቀም የሚገራርሙ ልብሶችን መስራት ያስችለናል። ከላይ ዘረዘርኳቸውን ሁሉንም ማሽኖች የምትፈልጉ ከሆነ ዲስክሪፕሽን ቦክስ ውስጥ ባስቀመጥኩት ስልክ እየደወላችሁ ማነጋገር ትችላላችሁ፣ ወይንም ደግሞ ኮሜንት ላይ ስልክ ቁጥር አስቀምጥላችኋለሁ። ይሄ የቢዝነስ ሐሳብ የራሳችሁን ቢዝነስ ለመገንባት ያበረታታችኋል ብዬ አምናለሁ። የዛሬው ቪዲዮ ከጠቀማችሁ ላይክ አድርጉ፣ እንዲሁም ሰብስክራይብ በማድረግና የደወል ምልክቷን በመጫን ቀጣይ የምለቃቸው ቪዲዮዎችን መከታተል ትችላላችሁ።